በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ በመላ ዓለም የምትኖሩ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ ካህናትና ዲያቆናት፣ ክርስቶሳውያን ምዕመናንና ምዕመናት እንዲሁም ኢትዮጵያውያን የመንፈስ ቅዱስ ልጆች ሆናችሁ ሁሉ ምሕረቱና ቸርነቱን የሚያልቅበት አምላካችን እግዚአብሔር በሕይወትና በሰላም ጠብቆ እንኳንም ለብርሃነ ጥምቀቱ በሰላም አደረሳችሁ። ወናሁ መጽአ ቃል እምሰማይ ዘእብል ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ። ለተዋሕዶ የመረጥኩት በእርሱ ሕልው ሆኜ የምመለክበት የወደድኩት ልጄ ይህ ነው። ማቴዎስ ምዕራፍ 3 ቁጥር 17። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ የጌታችንና የመድኃኒታችን የኢየሱስ ክርስቶስን በዓለ ጥምቀት ስናከብር እግዚአብሔርን ታላቅ የአድኖት ሥራ ታስባለች። ቅዱሳት መጻሕፍት እንደሚመሰክሩት ክርስቶስ በ30 ዘመኑ በእደ ዮሐንስ በማየ ዮርዳኖስ ተጠምቋል። በዚህም ምክንያት በጥምቀቱ ተቀድሷል። የሰዎች ሁሉ ዕዳ ደብዳቤ ተደምስሷል። በሰውና በእግዚአብሔር መካከል የነበረው ጥል በጥምቀቱ ተሽሯል። ይኸውም ቅዱስ መጽሐፍ ወናሁ ተረወ ሎቱ ሰማይ፣ እነሆ ሰማያት ተከፈቱ ሲል እንደገለጸው በኖህ ዘመን የጥፋት ውሃ ያዘነመው ሰማይ ዛሬ በክርስቶስ ጥምቀት ለአንድነትና ለሰላም ተከፍቷል። ዳግመኛም ከውሃውና ከመንፈስ ቅዱስ ለመወለድ የምታስችለንን ጥምቀትን በቸርነቱ ሰርቶልናል። አብ ከሰማይ የምወደው ልጄ ይህ ነው ብሎ ሲመሰክር፣ ወልድ በአጭር ቁመት በጠባብ ደረት ተወስኖ በፈለገ ዮርዳኖስ በእደ ዮሐንስ ሲጠመቅ፣ መንፈስ ቅዱስ በአምሳለ ርግብ በወልድ ላይ ሲያርፍ የእግዚአብሔር አንድነት ሦስትነት ምስጢር በጥምቀት ተገልጧል። በመሆኑም ጥምቀት ታላቅ ሃይማኖታዊ በዓል ነው። ጥምቀት የቤተ ክርስቲያን ነፃነት በዓል ነው። ጥምቀት በሰላምና በፍቅር በአንድነት የአንድነት በዓል ነው። ጥምቀት የክርስቶስ ፍቅርና ክብር በአደባባይ የሚገለጥበት በዓል ነው። ስለዚህ ሐዋርያዊት ኢትዮጵያዊ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በፍጹም መንፈሳዊ ደስታ ታከብረዋለች። ዛሬም ጥምቀትን በሎስ አንጀለስ ከተማ የምናከብረው በእግዚአብሔር ፈቃድና ውሳኔ ነው።
በመሰረቱ ሁላችንም ከአቅም በላይ የሆነ ችግር ሲያጋጥመን ለመሰደድ በቅተናል። የምንወዳት ሀገራችን ላይ ቤተ ክርስቲያንን ለማገልገል ከመንፈስ ቅዱስ የተቀበልነውን መለኮታዊ አደራ ለመወጣት እየሰራን ሳለን በውስጥ ቢጽ ሐሳውያን በውጭ ደግሞ የዚህ ዓለም ባለስልጣናት ተቃውሞ ከፍተኛ እንቅፋት ሆኖብን ነበር። ነገር ግን ኢየሱስ ስዱድ ተስፋሆሙ ለስዱናን የተባለው ክርስቶስ በባዕድ ምድርም ሐዋርያዊ ተልእኳችንን እንድናከናውን ፈቅዶልናል። እነሆ ቸሩ አምላካችን የባዕድንን ምድር ባርኮ ለአብርሃምና ለዘሩ እንደሰጠ የእኛንም ሕዝብ በተበተነበት ዓለም ሁሉ አብዝቶ እየባረከው ይገኛል። ይልቁንም በዓለም ሲገፉ የነበሩት ቅዱሳን አባቶቻችን በረከትና ረድኤት አንድም ቀን እንኳ አልተለየንም። እግዚአብሔርም ምድርና መላዋን የእርሱ ስለሆነች እርሱ ባኖረን እየኖርን ቤተ ክርስቲያናችንን በማገልገል ላይ እንገኛለን። ብዙ ሰዎች ለምን አይናገሩም? ራስዎ ተናገሩ ይሉኛል። ነገር ግን እኔ ለሚሰማኝ አምላኬ ዘወትር እየተናገርኩ ስለሆነ አንድም ቀን ዝም እንዳልኩ ሁሉም ሊገነዘብ ይገባል። ስለ ቅድስት ቤተ ክርስቲያናችን ሰላምና አንድነት ዝም አላልኩም። በቅርቡ በኢትዮጵያ ወደ አሉት አባቶችም ሀሳብዎን በደብዳቤ ይግለጹልን ብለው በጠየቁኝ መሰረት ጽፌላቸው ነበር። ነገር ግን አልሰሙም። እኛ በኢትዮጵያ ያለችውን ቤተ ክርስቲያናችንን ዘወትር እናስባታለን። ወንድሞቻችንና ሀገራችን እናፍቃቸዋለን። ምንም እንኳን ከሀገራችን ብንርቅም በመንፈስና በጸሎት በኢትዮጵያ ሆነ በመላው ከተበተነው ሕዝባችን አልራቅንም። ይልቁንም በዓለም የተበተነውን ሕዝባችንን ዘወትር በማጽናትና ቤተ ክርስቲያንም በውጭም ዓለም እንድትስፋፋ እንድትጠናከር ለሊቃነ ጳጳሳቱ ጋር በፈቃደ እግዚአብሔር ስደተኛው ሕይወታችንን በፈቀደልን መጠን በመስራት ላይ ነን። የልባችን ምኞትና ናፍቆት ግን ቤተ ክርስቲያንን አንድ አድርጎ ማለፍ በመሆኑ ስለ ቤተ ክርስቲያን ሰላምና አንድነት የሚሰራ ኮሚቴ በቅዱስ ሲኖዶስ ተሰይሞ በብፁዕ አቡነ መልከጼዴቅ ሊቀ ጳጳስ መሪነት ሲንቀሳቀስ ቆይቷል። ብፁዕ አቡነ መልከጼዴቅም ሁላችንንም ወክለው ደከመን ሰለቸኝ ሳይሉ ሕገ ቤተ ክርስቲያንን በማስጠበቅና ቤተ ክርስቲያንንም አንድ በማድረግ ስለሚያደርጉት ከፍተኛ ጥረት ቤተ ክርስቲያን ዛሬም ነገም ታመሰግናቸዋለች። እኛ ሳናልፍ የማታልፈው ቤተ ክርስቲያን አንድ አድርገን በጋራ ተመካክረንና ችግራችንን በውይይት ፈተን ለቤተ ክርስቲያን አንድነት የምንከፍለውን ዋጋ ከፍለን አንዲት ቅድስት ቤተ ክርስቲያንን ለትውልድ ማስረከብ አለብን ብለን በእኛ በኩል ለሰላሙ ቅድሚያ ሰጥተን ነበር። አንድ ሞኝ ያሰረውን ሰባት ብላ አይፈታውም እንደሚባለው ልዩነት ለትውልድ እንድትተላለፍ ብለን ቅዱስ ሲኖዶስ ብዙ ጥረት አድርጓል። ይሁን እንጂ በኢትዮጵያ ያሉት በቁጥር ያነሱ ጥቂት አባቶችም ሆኑ ሌሎች የሚመለከታቸው አካላት አንድ እንሆን ዘንድ ፈቃደኞች አልሆኑም። በመሰረቱ አብሮ ለመስራት ፈቃደኝነት ከሌለ ማስገደድ አይቻልም። ጌታችንም እኮ ጽድቅን ሁሉ ለመፈጸም በእደ ዮሐንስ የተጠመቀ ቅዱስ ዮሐንስ ፈቃደኛ በመሆኑ ነበር። በማኅፀነ ድንግል ማርያም ያደረው እመቤታችን ፈቃደኛ በመሆኗ ነበር። ስለዚህ በክርስቶስ
ልደትም ሆነ በጥምቀቱ የሰው ልጅ ሁሉ እየተጠየቀ ለሰላም በጎ ፈቃዱን እንዲሆን ነው። በዚህም ምክንያት እግዚአብሔር የፈቀደው ቀን እስኪመጣ ድረስ በቤተ ክርስቲያን ሰላምና አንድነት እየጸለይንና በመላው ዓለም የተሰደደውን ሕዝባችንን እያጽናናን ሐዋርያው ተልኳችንን እናከናውናለን። በመጨረሻም ድካማችንና አገልግሎታችን ከአምላካችን ፍጹም ዋጋ የሚያሰጥ እንዲሆን ሁላችንም በቅንነትና በአንድነት አብረን እንድንሰራ መንፈሳዊ ጥሪያችንን እናስተላልፋለን። ዛሬም በክርስቶስ ጥምቀት የሰማይ በር ሁላችንም ተከፍቷልና ማንም ሊዘጋው አይችልም። ስለሆነም ቅዱስ ሲኖዶስም በተጠናከረ መልኩ ተደራጅቶ ስራውን ይሰራል። እኔም ስደተኛው ሕይወቴ የፈቀደልኝን ያህል የተዘዋወርኩ ልጆችን ለመባረክ ምንጊዜም ዝግጁ ነኝ። ከዚህ በፊት እንደተናገርኩት ከቅድስት ቤተ ክርስቲያንና ከሚመራት መንፈስ ቅዱስ የተሰጠኝን መንፈሳዊ አደራ ባለሁበት ዘመን ሁሉ ለመወጣት ቃል በገባሁት መሰረት እየሰራሁ ነው። ስለዚህም በመላው ዓለም የምትገኙ ካህናትና ምዕመናን ከቅዱስ ሲኖዶስ የሚሰጠውን መመሪያና ሕግ እየተከተላችሁ የቤተ ክርስቲያንን ሕግና ስርዓት አክብራችሁ እንድታስከብሩ ቤተ ክርስቲያን ጥሪዋን ታስተላልፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እምነትና ስርዓት ለትውልድ ጠብቆ ለማስተላለፍ እንዲቻል ሕገ ቤተ ክርስቲያንን ማክበር፣ ትምህርተ ሃይማኖትንና ክርስቲያናዊ ስነ ምግባርን እንዲሁም ኢትዮጵያዊ ታሪክን፣ ባህልና ትውፊትን ለልጆቻችን በትጋት ማስተማር ይኖርብናል። ይህንን መልካም ተግባር ማድረግ ደግሞ በወልድ ውሉድ በክርስቶስ ክርስቲያን የተሰኙ ሁሉ ግዴታ ነው። እግዚአብሔር በበረከተ ጥምቀቱ በሰማያውያንና በምድራውያን በረከት ይባርካችሁ ይቀድሳችሁ። እግዚአብሔር አምላክ ኢትዮጵያን ሀገራችንን ይባርክልን ይጠብቅልን። ለሕዝባችንም ፍጹም ሰላምና አንድነትን ይስጥልን።